በእናቶቻችሁ በአባቶቻችሁ ነው የምትምሉት። ዘንድሮ የእንደ አክተር ናት ምናምን እንዳትኛው ነው። ጌታን 30 ጊዜ ነው የምትምልባት። ጌታን እንደዛ ስታኮነብኝ ነበር እና ወጥቼ ምናምን እየሞከርኩ ነው። ሪፍሬሽ አድርጌ ነው የገባሁት። ዘግቼ መስሎኝ ነበረ። እንዴ መስልኝ ቆንጆ አምሮብሻል እኮ አቡ። በእናትህ እኮ አንድ ዘይ ወሬ አታወራ። እናትህ ጌብል ስጫወት ነው የመጣው ወይንስ ስለኔ ቁንጅና ልታወራ? ምንድነው የምትሞላቀቂ ታዲያ? በስነ ስርዓት አዋሪ። ያዝ ታብታወርጉላችሁ ታብታወር ኮፕሊንክ ያደርጋችሁላችሁም ጋይስ ሌትስ ጎ። ቤት ተራበኝ በጣም። ተነስተህ ብላ። ምግብ የለም ምግብ የለም ቤት ኦርላል ሰዓት ነው። በዚህ ሰዓት ምን አለ? ምንም የለም ወይ? ስትሬት ታኮም ሊኖር አይችልም። እኔን ስታዩ ነው ህልዋ የሚያምራችሁ። ኦፍ ኮርስ ቅድም ዲቦራ ስትበላ ነበር፣ አንተ ስትበላ ነበር፣ ጉቺ አገልግል አዛ ስትበላ ነበር። እኔ አንድ ነገር አልበላም። በላይ የሚርባቸው ቀን ሙሉ ምግብ አልበላም። ደብል ነው በልቻለሁ። ቅድም ነው የበላው ፒዛ እኮ የሆነ ነገር ብላ። ቤት ውስጥ ምንም የለም አለ ግን እንደዚህ ስናቅ ሴራ ፈቶ ሳይ ኦርደር ላድርግልክማ። እኔ ፍቅር ለዚህ እኮ ነው የምወድሽ። እኔ ውድ ወይኔ አምላኬ፣ እኔ እኮ ለዚህ ነው ምንም ነገር የማላወራው ከዚህ ሰውዬ ጋር። ጋይስ የሆነ ነገር ሰው አትበለኝ እና ልበልሽ ነው። አትበለኝ። ለምን አትበለኝ። በቃ አትበለኝ። እንዴ እኮ እኔ እኮ አንቺ ስላሰብሽልኝ በቃ አንጀት ራሱ ጥግባል እንደዚህ እንዴ። ዛሬማ ሰው ተነስቶበታል። ቆይ ዝም ልበላ ልናገር። የቅድሙን ቆንጆ እንዴት ወጣው? እኔ እኮ እንዴት እንደወጣው ራሱ አላውቅም። ጋይስ ያን ደግሞ ያለን ልጅ አውቀዋለሁ ሲያምን። አቦኩ ማውጣ እናቴ ትሙትን ተመልሼ መቼም አታይም። አትጨማለቁ። ምን አባሽ ነው እንደዚህ ብታወሪ? ስነ ስርዓትሽ ነው። ምን አገባክ እንዴ? ምን አገባክ? እቀናለሁ። ምን አገባኝ? እኔ እቀናለሁ። በቃ እንደዛ ንግሮችን አትናገር። እኔ አሁን ከኔ ውጭ ሌላ ሰው ስለሌላ ኧረ አምላኬ ዛሬ ሰውን በመድኃኒዓለም ዛሬ ጋይስ ሰላም አቷይ ተብዬ ነው እንዴት ተላኩትኝ? ምንድን ነው ከተኛውበት ያስነሳኝ? ቤት አዳምጪ። ከኔ ጋር ሆነሽ ስለሌላ ወንድ ስም ጠርተሽ እንድታወሪ አልፈልግም። ልጁ ሲያምር ምን አገባክ? ገዛቲም እንደ ቆንጆ ከሆነማ ችግር ምን አገባክ? ምን አስቀና? ቆንጆ ወንድ ካየው ቆንጆ ነው። አንተ ቆንጆ ሴት አለች በል። ምንም አልልህም። እኔን ምን ሆንሽ? ማረገውን በመድኃኒዓለም አሁን ጋይስ ያዘን አይመስልም። ዲቦራም ተናደረ የወጣችው። እኔ ምን አውቃለሁ እንዴ ዲቦራን ደግሞ ጌታ ወይ እኮ እኔ በውስጥ እንኳን እኮ ነገር ወይም በሙድ አይ እንዲ ነው ብለው ላሽ እኔ የሆነ ሰዓት ላይ ተነስተው ያቆርፋሉ፣ የሆነ ሰዓት ላይ ተነስተው ይወጣሉ፣ የሆነ ሰዓት ላይ መጫወቻ እኮ አደረጋችሁኝ። ግን ቤታ እኔ ለምን እንደምትመቸኝ ታውቂያለሽ? ፈታልሽ ልጅ እኮ ነሽ። ግን አንዳንዴ የሆነ ነው አይደል እያታለልክ ጋይስ ዊኔን ጠብቁልኝ ጋይስ። ሶስት ዊኔንማ እንዳትወስድብኝ ዛሬ በኢየሱስ ስም። እንዴ 7000 እንዴት ገባው ጋይስ? 7000 እንዴት ገባው? 7000 እንዴት ገባው? 7000 አሁን ነው መኪናሽ የደረሰው። አሁን ነው የደረሰው። አየሁትኝ። ጉቺ አንቺ አጨብጫቢ ጨጓራዬን ካቃጠልሽ በኋላ እኔ መኪናው ምን ይሰራልኛል? አጨብጫቢ እዛው መኪናውን አትሽም ወይስ የኦልዌይስን? አያችሁ ይሄኛው ሳሸንፍ አያችሁ። እኔ እኮ ተረግም ያለው በሰው ነው እኮ ምላችሁ። በሰው ተረግም ያለው ምላችሁ እኮ ድጃ አይደለም። ያቺኛ የሆነ ነገር ሆንኩኝ ብላ ማናት ወይዘሮ ዲቦራ ወጣች፣ ዝም አልኩኝ። እቺኛዋ ደግሞ በ100,000 በ10,000 አልጫወተ ዝም አልኩ። ይሄ ደግሞ አውቆ ይቆራረጣል። እኔ እኮ ግላብ ያለ ሰው ካለ ያስቀምጥ። ግላብ
ኦኬ ቁጫል እዛው ቁጫል። ተመሳምስ ቴንክ ዩ ሶ ማች ጉጂ። አይገባም ነበር የሰውየው የኦልዌይስን ጊፍት መመለስሽ ነው። ዲቦራ ልጅ እኮ እሺ ጋይስ፣ እኔ ምን ላድርግ? ትታኝ ወጣችሁ። እሷ እኔ አይደለሁ። እኔ እኮ ምን ላድርግ? እኔ እኮ ቁጫል፣ እኔ ምን ላድርግ? ትታኝ ወጣች። እሺ ምን ላድርጋት? አልጫወትም ብላ ትታ ወጣች። ምን ላድርግ? አይ ድሌ ወይ ኧረ ላኪላ። እኔ እሷ አይደለች እንዴ ልወጣ አልጫወትም ብላ የወጣችው እኮ እሷ ናት እኮ እኔ አይደለሁም እኮ። ይኸው እነዚህ ጋር ለውሻዬ ጠፍቶ ነበር ምባል። ኤሪ ሀይ በላቸው። ኤሪ አባ አይ ሄሪ ኤሪ ወትሳ ላክት ኮማ ካስገባች ሀይ በላቸው። ሀይ አባ ሀይ በላቸው። ሰላም ነው ወንድሜ፣ ወንድማችን። አይ መከራይ ምን ፖስት ያደርጋለሁ? እስኪ ሳባትኝ። አይ ድሌ አሁን ደግሞ ዝም ብል እንደው ምን አይነት መከራ ውስጥ። እስኪ ዲቦራን ሳባት። ዲቦራ ዘግታለች። ቤታ ነኝ እያለችሽ ነው በሏት። እኔ እኮ ስንቱን ተለማምጬ ልቻል። ሂዱና ቤታ ነውጥ አንተ ቤታ ነኝ ቤታ እየጠራችሽ ነው በሏት። ሂዱ። አይ መከራይ። አይ ቤታ እድል። አይ 40 ቀን እድልሽ ነው ደግሞ ለወንድ ነው 40 ቀን። 80 ቀን እድልሽ ነው። ዝም በል አንተ። እኔ ደግሞ ዝም በይ እስኪ ተረጋጊ የሚለኝ ሰው የባሰ ሲያስጠላኝ ግማታው ጭቆራስ ምን አባ ነው ተረጋጊ የምትለኝ? አንድ ነገር አልተናገርክ ተረጋጊ ይለኛል። የሚያረጋጋ ያረጋጋ የሰይጣን ልጅ። ይሄ ደግሞ እንትና እናዱኛል። ጆከር አለ ደግሞ ኦኬ። ደግሞ ዲቦራ ልጃት ልምጣ። ደግሞ ዛምቤል ልጣላ ነው። አይ ይቅርብኝ። እንደው የዛሬው ማታ ምንም አልተመቸኝም። ምን አባታቸው ጉጉጅና ውሻውማ ቆልቶታል እኮ ጋይስ። ወይ እናስገባቸው እነ ጆከርን ዛሬማ ተነስቶባቸዋል። ዛሬ ተነስቶባቸዋል። እኔ ደብሮኛል። የደበረኝ እኔ ሲደብርሽ እረዳሻለሁ። እኔ ደብሮኛል። የደበረኝ ምክንያት ደግሞ ውሳኔ እኔ በላይ ለብሳለሁ። ለምን ጽፍትሻለሁ? ስልኬ ከጎን አይደለም አልሽ እኮ ደግሞ በስልክ ከዚህ ወጥቼ ማየት በስልክ እኔ እኮ ከስልኩን ከማውራቴ በፊት ኖርማል ነበርኩ። በስልክ የሚነገር ነገር ነው፣ የሚጻፍ ነገርም ደግሞ አይደለም። እኔ ደብሮኛል ካልኩሽ ልትረጅኝ ይገባል። እኔም እኮ ደብሮ ነበር አይደል ዲቦራ አይደለ? እየቻልኩት ነው አይገባት። አንደኛ ጉቺ እንዴ እንዳበሳጨችኝ የተሻለ፣ ሁለተኛ ደግሞ ያስፈላል። በቃ ደግሞ ጌም ስንጫወት አንዳችን እኔ በቃ አልተመቸኝም። በቃ ሁሉም ነገር እዚህ ጌም ስንጫወት የነበረው ነገር ከለዛ ነው የወጣሁት። አንድ ሰው ሲሰጠው በቃ ዝም ብሎ እየተቀጡ መጫወት ነው ጌሙ። ምንድን ነው እንደዚህ ነው? ታመምን እኮ ግን ታመምን። አትታየኝም ደግሞ ማን ነው ደግሞ ሰብስባ ያመጣቸው እነዚህ ሰዎች? ሁለቱ መታ የማሽቃበጧ ጥግ መታም 7000 ሰጣኝ። ማን ጠየቃት? በኋላ ትመልሽልኛለሽ። እሺ 17,000 ኮይን 17,500 ኮይን ያለ መስሎኝ ኦኬ ብዬው የ900 ማን ስጭኝ አለሽ? ላሳይሽ። እግዚአብሔርን 985 ድራም ገዛብኝ። እግዚአብሔርን ላሳይሽ ሪሲቱ። ልጄን ምን ማለት ነው አልገባኝም። ቆይ ላሳይሽ ነው። እግዚአብሔርን ቤታ ልጄን ዛሬ ቁጭ ብላ ነው የምታድረው። በቃ ልጨርስ። ዛሬ ማዳው ጉቺ ከራሷ ጋር እንደችም ዲቦራ የሆነ ነገር ቀማምሳለች እንጂ በጤናው አይደለም። ዲካት ከመጣይ ጀምሮ እንዴት ላሳይሽ? ቆይኝማ ቤታ ቆይኝማ ላሳይሽ። አስረጅኝ። እኔ በመረዳት ይገባኛል። አስረጅኝ ጉቺ። እኔ አላቅማ በመረዳት አይገባኝም። እኔ ላሳይሽ። ዲቦራ ታውቂያለሽ የዚህን ሀገር እንዴት እንደሚገዛ
ይኸውልሽ ከታች 985 ሚል ይታይሻል። የመጨረሻው ድርሃም የ985 ድርሃም ገዛብኝ። ምንድን ነው ዲቦራ ንገሪኝ፣ አስረጅኝ። 985 ድርሃም ማለት ነው የገዛችው ጊፍቱ። እኛ በዶላር ይሁላ ነው እንዴ? 7000 እኮ እንደዛ አይደለም። ይኸው 7500 ኮይን 985 ድርሃም 7000 እንዴት የገዛችሁ ዲቦራ አስረጅኝ። 17500 ኮይኑን ማለት ነው። እኔ እንትኑን ስነካው የምንድን ነው የመኪናውን ስነካው ምን ጋር ይወስደኛል መሰለሽ? 17500 ኮይን 985 ድርሃም ብሎ 7000 ያለ መስሎኝ ኦኬ አልኩት። ስለ እና ኦኬ አሁንም የቀራልሽ ማለት ነው። ኮይን መስጠት ይችላልሽ አለሽ። መኖርም አለኝ ግን የ985 ድርሃም ይገዛል። በአሜሪካ $300 ገዛሽ። አንበሳ እንዴ ታዲያ አንደኛውን እሱን ለዛ ለዲቦራ ለዛው እኮ ሄደሽ አንበሳው 29000 ኮይን ነው። ለአንበሳ ሌላ መጨመር አለ። ለምን አገዥም? ሌላ ጊዜ ጉቺ ልንገርሽ የት ላይ እንደሚገዛ ዲስካውንት ላይ ግዢ። ያ አይከፍትልኝም። በፊት ጎግል ላይ ነበር የምገዛው በዲስካውንት። አሁን ግን እምቢ አለ። እዚህ ሀገር ይገዛልሻል። አንቺ አየሽ አይደለ? የኔ አምላክ ሳይሆን ሳያድር አምላኬ ወይ ያ ሁሉ ጸበልና ለምንሰሽ ትፈጭኛለሽ? ትቀልዳለች እንዴ? ሆኖ ለዚህ እኮ ነው እቺን 7000 ነው የምሰጥሽ። መቼስ አቤት መከራዬ። ለአንቺ እኮ ስሰጥሽ ጨምሬ ነው እኮ የምሰጥሽ። ታውቂያለሽ? ለእኔ ምንም እኮ የምጠቅመኝ ነገር የለም። በኋላ መልሰሽ ትሰጭኛለሽ። በህግ አምላክ 985 ድርሃም አሁን በኢትዮጵያ ስንት ነው? 40,000 ብር ማለት ነው። ተጨቃጨቁ አውቶውት ሰጣች ምናምን ብላችሁ። እሺ ኩማ እንደተባባል ነው። እሺ ምንም እንደተባባል ነው። ተባባል። እናቴ ትሞት አንጫወትም። ምንድን ነው? ምን ሆነሽ ነው? ግን ተባባሉት። ኮሜንት ላይ ንገሩኝ መጀመሪያ። ምንም አልተባባልንም። ኮሜንት ላይ ምን ተባባሉት ንገሩኝ። ጻፉ። እዚህ ወፎቼ ጻፉልኝ ኮሜንት ላይ ምን አባታቸው ተባብለው ነው የመጡት። አንቀጣም። እንደዛ አይደለም የተባባልነው። እኔ አልተስማማሁም። አዳምጪኝ። እኔ አልተስማማሁም በዚህ። አትዋሽ። አይደለም አትዋሽ። መጀመሪያ ተስማማል። ይስማማል። እኔ ልንገርሽ ቤታ መጀመሪያ ተስማማ። ከዛ መለሰና ቤታን ለምን እንደዚህ አይሉሽ? እኔ አሁን እስካሁን ዝም ብዬ ነበር። ቆይ ልንገርሽ ብቻዋን ጫት እኔ ምንም እስካሁን አልተሰጠኝም። በነገራችን ላይ እንዲህ እናድርግ። አንድ ሰው ካሸነፈ ምንም ከተባለም ከጉቺ ጋር ልትሆኝ ነው። እኔ አይደለሁም። ማናዘዘኝ ከጉቺ ጋር ማን አዘዘኝና ማን ነው ነካ? አያ ግን ኩማያ እሺ እኔ የምልክልሽ ቆይ ዲቦራ እኔ አይደለሁ እንዴ ማቆም በይ ተቀበይ ዝም በይ ዲቦራ ዝም በይ ተቀበይ ከዛኛው አካውንት ለራሳችን እንሰጣለን። ኧረ በእግዚአብሔር ጉቺ በድንግል እኔ ሰው የለኝም። ገብርኤል ኦልዌይስ ራሱ ይባል በእውነት የለም ተቀበይልን ወኔና ማም ዲቦራ በብቻሽን ጸባይ ስለሌለሽ ሶስታችን አንቺ ብቻሽን አልጫወትም። ሂዱ ከዚህ ሂዱ። እግዚአብሔር ዲቦራ ምን ያደረገችኝ መድኃኒዓለም እግዚአብሔርን አልጫወትም። እሺ እንደዚህ አይነት ነገር የለም። እና ታዲያ አመት ይኑሪ ጸባይ እንደዚህ አልጫወትም። ወይ ብቻውን አንቺ ምን ነው ኤርትራ ሆነሽ ቀራሽ? ይሄ አንድ ለአንድ የሚያስቀጣው ነው። አንድ ለአንድ አይደለም። አንቺ ሶስታችን ካሸንፍን አንቺ እርሽ የምትቀጫው፣ አንቺ ካሸነፍሽ ሶስታችን እንጥቀጫው። ጋስታም ታወርጉላችሁ። አይ እንደዚህ አላውቅም፣ አይቼም አላውቅም። እንደዚህ ትቀጫለሽ። እንደዚህ አይነት አይቼም አላውቅም። ሊቀጠቅጡሽ ነው። እንደዚህ አይነት ዛሬ ነው ያየሁት። ጸባይ የላትማ። ምን አባታችን እናድርግ? እንደዚህ አይነት አይቼ አላውቅም። እሺ ስሚ፣ ከተሸነፍሽ በጥያቄ ነው የምንጫወተው። ምንም ተነሽ ተቀመጪንም ጥያቄ። እሺ ግን ምን አይነት ጥያቄ ነው ቤታ? ባላ ሴትዮ። እሺ ግን ምን አይነት ጥያቄ ነው? የፈለገውን እሙሙሽ ታጥበሽ ለምን አልልሽም? ምን አገባኝ? አጓራኝ ምንድን ነው? ለምን እሙሙሽ ጥበስ ትስፈታልሽ? ብቻ አንቺ ብቻ ተቀጫለሽ። ተይን ጉቺ። ወይ ኩማ በሽተኛ አረገች። ገብርኤል እንደዚህ ቀለል ያለ ተዳፍማ እግዚአብሔር ኩማ ይወራ ቦቲው ላይ ላኩልሽን አይተሽዋል እንዴ?
የሆነ ነገር ተበሳችኝ በስልክ ለዛ ነው። ቤታ ደግሞ አልተረዳችኝም፣ ተናደድኩኝ። ገባሽ? ለዛ ነው እናንተ ላይ ነው እንትናችሁ ሰይጣናችሁ የሚነሳው። ጉቺ ያውላ ነገር ስታደርግ አልተናደድሽም? እኔ ምን አደረኩ? ለምን ትናደድሽኛለች? ለምን ያማታል እንዴ? ታብታወር ጋይስ እናንተ ደግሞ ሁለታችሁ ጭቅጭቃችሁ እሷ አልቀጣም ማለት ነው። አንቺ ደግሞ እንደዚህ በጣም ነው ማርያምን የተናደድኩት ቅድም። በቃ ፕላን እያደረግን እየሳቅን እንጫወት። በቃ የተሰጠው ይሰጠው፣ ቀን ነው ይሰጠው። ነጥቃችሁ ወስዳችሁታል። እኔ ዛሬ እግዚአብሔር ለቤቴ ከመግባቴ ጣንም ማላጨስኩኝ። ለከፋችሁኝ፣ ይልከፋችሁ። መድኃኒዓለም ቀናችሁ ይበላሽ። ይሽ አሁን እኛን እኔ ለከፍናት ታብታው አድርጉ። አንተ ኤሪ ሲዳ አንቁጫ ነባ ወይ አክሊሉ ሰብስክራይብ አረከኝ ድጋሚ። አክሊሉ ወዶሻል። ወይ አንቺ እግዚአብሔር ይስጥክ። በወጣ ይተካ እንትን ልመጣ ነው። አንድ ልብና 2 ዶናት ስጡ። አንድ ልብ ሴትዮ አፋን ያዙልን። አንድ ልብና 2 የሚሳሙ ማን ነው? አኪ ጊፍት ስጠኝ። ሰብስክራይብ ካረከኝ በኋላ ጊፍት መሰጠት አለበት። ጋይስ አረ ስጡኝ። ለራስ ሲጫወቱ በሌላ ስልክ በሌላ ስልክ ልስጥ ይቻላል? አረ አንሱ ጋይስ አይቻልም። አረ ወይኔ ያሳብዱ ነው እንዴ? ዲቦራ ቆርጦ የተነሱት እነዚህ ማህበረሰቦች። አረ ተው ጋይስ፣ ጋላሪ ሙሉልኝ፣ ጋላሪ ሙሉልኝ። እንዴ ጋላሪ አልተሞላም። ዝም ብዬ እዚህ ዝም ስላትና ጋይስ ደብል በ3 ተቆጣጠረ እንደው በሌላ ስልክ መስጠት አይቻልም። ጊፍት ጋላሪዋን እየሞላችሁ ተንቀሳቀሱ። ጋላሪ ሙሉ ተንቀሳቀሱ እንጂ እንዴ ምን ሆናችሁ ነው? እኔ ጋር መጨረሻ ተኝታችኋል። ከኔ እኮ እንደው እኔ ሲደብረኝ እንኳን አንድ አዝናኝ የሌለኝ ሰው ነው ያለው። አንድ አዝናኝ በስማ ቴንክ ዩ መንፈስ ሾርት አመሰግናለሁ። ቁማ ምን ሆነክ ነው? ደረቅክ እኮ ሰው የምጽፈው ነገር ራሱ ቁማ። የትኛው አሜሪካ ላይ ያለው? ለምንድን ነው ሰርክ ነው? እኔ አሜሪካን ግቢ ወይ ጋይስ በሽተኛ ነው ቤታ በጣም እና እኔማ እንቅልፌን እኮ ጠፍቷል። ግን እናንተ ስትኝ እኮ ያመኛል። እዚህ ቁጭ ብዬ ባቡሬ ደስ አለሽ አይደለ? ምን ደስ ይለኛል? የት ነው ያለሁት? እኔ ያማታል እንዴ? ደስ አለሽ ትላለች እንዴ? ባቡሬን አጠራርሽ የሆነ ደመቅ አድርገሽ ነው። ምን ላድርግ ታዲያ? እኛ ኦልዌይስ ታታወር የእነሱን ወሬ አታዳ ወይ የእነሱን ወሬ አታዳ። ኦልዌይስ መጣብሽ። ጉቺ ኦልዌይስ ገብቷል። ታታወር ባቡሬ ያገሬ ልጅ ቴንኪዩ። ደስ አለሽ። ቴንኪዩ። የሆነ ሰው እኮ ሰጥሻለሁ ብሎ ነበር። እሷ እኮ በቀጠሩ ነው የምታሰጣጠው። ጋይስ የዲቦራን ጊፍት ጋላሪ ሙሉላት። አዲስ ነው እንትን ያለው። የኔን የሚሙሉልኝ እንጂ የኔ ጊፍት ጋላሪ ሙሉላት ነው። ላንቺ ሙሉላት ነው። የምን አሽቃባጭ የዲቦራ ሙሉልኝ ጋይስ። የቱ ጋር ነው የኔ ጊፍት ጋላሪ? ሙሉልኝ ጋይስ፣ ጋላሪ ሙሉልኝ። እንዴ አረ ሙሉልኝ፣ ሙሉልኝ ጋላሪ ሙሉልኝ ጋይስ። አንተ ምን ሙሉልኝ? ሁሉ ነው ጉብኝና ታው ዛሬማ በጋሪ ነው የምትለው እና ታዲያ ቤት አሁን አንድ ነው የምንቀጣው ወይስ እኔ እና እሱ አንድ ላይ ነው የምንቀጣው? ደስ ያለንም ግን ሁለታችሁን አንድ ላይ። ኦኬ አንተ ስጡኝ በል እንጂ እኔ እኮ ነኝ እስካሁን ራሱ የተሰጠኝ 1300 የሚሰጥክ ሰው የለም እንዴ? አንተ የለም የሚሰጡት የለም፣ የሌላችሁ ናችሁ። ተኝቷል። ስጡት እንጂ 138 ላይ ነው እሱ ያለው። ስጡት። እኔ እንኳን ተሰጥቶኛል 1000 ምናምን። ለመለመንም ይጠይቃል። ጋይስ 3000 የቀረው 300 ነው የሚሳመውን ለማን ነው? ለዲቦራ ወይ ለኔስ? 3000 ሞሉ። ሂዱ ጋይስ። ወይኔ አልቅሳ ይኸው አሸነፈች። ኩማ ይቀጣል አይደለ? ኩማማ አይቀጣም። ዜሮ ሌላ አንድ ድጋሚ ወይ አይደለም። አንድ ጊዜ አልገባኝም። አንድ አልቀጣም። እባክሽ
ቅድም እኔ እና አንቺ ስንጫወት 90,000 ሲሰጠኝ ይሄ በዚህ አልቀጣም ስትይ ሁለተኛ አይደለ ደግመን 70,000 ነው ወደ 90,000 አይደለም ቤታ። እሺ ቆይ እኔ ግን ያልገባኝ ነገር ልጠይቃችሁ። ኩማና እኔም ባሸንፍ አንድ ላይ ነን አይደል? አንድ ላይ ናችሁ። ግን አሁን ጉቺ ስታሸንፊ እኔ ነቅዬ እወጣለሁ። ጌታ ምስክሬ ነቅዬ እወጣለሁ። ታውቃው ጋይሱላችሁ ስላልገባኝ እኮ ነው። ምንድን ነው ሰው ላይ ሙድ የምትይዙት እናንተ? ግን አይደብራችሁም? ጉቺ ቅድም እንዴት እንደሚያሳድግ ለሚያደረግሽው ነገር ምን ያናድደኛል ታዲያ? ነቅለሽ ብትወጪ እኔ እኮ ጊፍት እኮ የሚሰጡሽ እኮ ጊፍተሮች እኮ እኛ እንድንቀጣ ብለው ምናምን ነው እኮ እኛን ለመቅጣት እኮ ነው የሚሰጡን። እኛ እንድንቀጣ እኮ ነው የሚሰጡሽ። ባልቀጣችሁ እስቆ ያሸንፌ ባልቀጣችሁ ምን ይላሉ? ነው እኔ ግን እቀጣሻለሁ። ታየው ያንቺን ግን አሁን እኔ ባልቀጣችሁ የሰጠንሽ እንድቀጪ ነው ይላሉ አይሉ? መብት እኮ ይችላሉ። የየሰው ባህሪ ይለያያል። አሰብቱ ምን ያመጣሉ? መልሰው አይወስዱት። አረ እንደዚህ አይባልም። ማረጉት እንዴ እናንተ ምንድነው እንደዚህ የምትሉት? ከሰጠ ወዲያ አምጪ ይለኛል መጥቶ አልቀጣም ብል ሃይ ወረኛ ምን አገባሽ? ዛሬማ የሆነ ሆዷን ምናምንማ አሟታለሁ። ጎቾችን አሞሽ ነው ሆድ ብሷታል መሰለኝ አልበላችም። ይሄ ምንድነው የሰጡኝ? አሁን እንትን ነው ዳመን ይሄ ምንድነው ጋይስ? 5 እጥፍ የሚያደርገው ነው አይደለም? ምንድነው ነጭ? እኔማ ሰክራ መሆን አለበት ጋይስ። ሌላ ቀን አይሰጡሽም? ኦኬ እኔም እኮ ሌላ አልነበረ እኮ ሰውን እያመነጫጨቅሽ 1-0 ነው። አሁን ካሸነፍሽ ነው፣ ካላሸነፍሽ እኛ ካሸነፍ ጋላሪ አረ ቤታ ጋላሪ እኮ እኔ ገና እኮ 2 ላይ ነኝ። ጋላሪ ሙሉልኝ። አረ ይሄ ሰው ምንም የሚሰጠውም ሰው የለውም። በእናታችሁ እስካሁን እኮ የኔ ልጆች ናቸው። የሚሳመውን ስጡኝ። ጉቺ አንድ ጋስ ባሪታ ብላክ ይልት ዛሬማ መከራ ቴንኪ ጋላሪ ሙሉልኝ ይበላል ነው አቦዬ ሰውዬ ሰው ሜለው የወጣ እንደገና መጡ 38 ተወጣ ጋላሪ ሙሉ ጋላሪ ደግሞ ከሶስታችን የተሸነፈ መጨረሻ ወጣ ነው የሚቀጣው። ወጥቷል እሱ ስቲል እየተጫወተ ነው። እንዳታስገቢው እሺ ጉቺ ይቋረጣል ከገባ አይ በቃ ሊያስ ጊዜ የወጣኛ እየተጫወተ መስሎኝ ኔትወርክ እኮ መሰለኝ ቤት ተሸናፊ ይቀጣል። በቃ በዚሁ እንቀጥላለን። ከዛ አንድ የምን ይቀጥል 6,000 ነው እኮ ትቀልጃለሽ እንዴ? ኩዱ ነው ኩማ ያሻነፍሽ ነው። እሺ ኩማ ካለ ላስገባው አይገባም። ሲጀመርም የለም ወጥቷል። ኦዌስ ቴንክሽ በጣም ነው የማመሰግነው። ውይ ዳሽ እንደምን ብለሽ ዳሽ እና ቆይ ጆከርን አስገቡት። የት አለ? በኔ ጋር የለም። አክሴፕት ልበለው እኔ እንጃ። አስገቡት ወይ አንድ ሳስቆየሽ እያለ የጻፈ ነው። ቆይኛ እንዴሽ ቤታ ጆከር የለም። እንትን አላስገባት ማንን? ራጁ ነች ያለች ጣውታ የምታቆነ በኋላ ማለቃቀስ አይቻልም። ራጁ አውቀሻታል? እኔ እንጃ አላውቅም። ረጁ አውቄያታለሁ ግን ጌም ከሷ የቅጣት አላውቅም። የቅጣት ትጫወት አላውቅም። የቅጣት አይደለም ብለሽ በአንቺ በኩል የሚመጡ ሰዎች ከአንቺ ጋር ነው የሚጫወቱት። ጆከር የለም ለእኔ አይታይም። ዲቦራ ጆከር ይታይሻል? ጭራሽ የሆነ ሰውዬ ይልክብኛል። አንቺ ዲቦራ ጆከር ይታይሻል? የለም አይታይም። እኔ አይታይም። ከሰው ጋር ከሆነ አይታየም። ጀምሩ እያሉ ነው። አቦ በቃ ጀምሩ የምትጫወቱ ከሆነ ግን አሁን ለምንድን ነው ዲቦራ ያልተቀጣችሁ? እሺ ዲቦራ እሷ አትቀጣሽም። እኔ ነኝ ዲቦራ
እድል ተሰጥቶሽ እዚህ ቲክቶክ ላይ ማለት ነው